ደህንነቷን ግን ማወቅ ፈልጋለሁ አለው ብትለኝ በጣም ደስ ይለኛል። አይዞ በጣም እንደምወዳትም እንድታቅልኝ ፈልጋለሁ። ይህን ፍቅር መስዋዕት አድርገው የሚሉኝ ከሆነ ማድረግ እችላለሁ፣ ችግር የለብኝም። ሽማግሌ አርገህ ልትልከው የምትችለው ሰው የለም እሷን የሚያውቃት ሰው ጋር? አይ የለም። ስለዚህ ያለው ብቸኛ አማራጭ ይሄንን ቪዲዮ አይታው እሷ የምትሰጠውን ምላሽ መጠበቅ ነው ማለት ነው። ማለት ሌላዊ በጣም ሞከርኩኝ ላገኛት አልቻልኩም። እንግዲህ ይሄን ቪዲዮ ካየችው በእርግጠኝነት የሆነ መልእክት ትልክልሃለች ብዬ አስባለሁ። እንደዚህ ነው የሆነው፣ ህይወት በዚህ መልኩ መቀጠል አለበት የሚል ትክክለኛ መረጃ አንተ ማግኘት አለብህ። ምን ያህል ጊዜ ነው አብራችሁ ያሳለፋችሁት? 3 አመት ከ5 ወር ምናምን ሆናል። ረጅም ጊዜ ነው። 3 አመት ከ5 ወር ቀላል ጊዜ አይደለም። ብዙ ነገር አሳልፋችኋል። እንግዲህ መልእክት ከደረሳት በሱ በኩል ያለውን ነገር ታሳውቃለች ብዬ አስባለሁ። ህይወትን እንዴት ለመቀጠል አስበሃል አንተ? አሁን የሚታይ ነገር አለ? አሁን ትንሽ መጽሐፍ ጽፌ ያለኝ ጎበዝነት ልጅ ስለነበረ ማለት ማድረግ ትችላለህ ትለኝ ስለነበረ ቻናሌ ላይ ያለ አይደል ቻናሌን ጽሁፍ ስለምታይ መጽሐፍን እንድጽፍ ፑሽ ታደርገኝ ነበር እና በሷ ተነሳሽነት የተወሰደች እንትን ጽፌ ያለኝ ግን ሂስ የሚያደርገኝ ሰው ፈልጋለሁ። ስለምን ሊጻፍከው? አክቹሊ በኔ ህይወት ላይ የሚያጠነጥን ነው። ከእውነተኛ ታሪክ ጋር የተመሰረተ እንትን ነው፣ ጽሁፍ ነው። ሀው ቱ አሬንጅ የሚለውን አላውቅም። የሆነ ጸሐፊ ሰው ጋይድ ቢያደርገኝ እና ቢታተም አይ ሆፕ ብዙ ሰው ይማርበታል ብዬ አስባለሁ። ጽፈህ ጨርሰዋል አንተ? የተወሰነ ነው የቀረኝ። ጨርሻለሁ በሚባል ደረጃ እያለቀ ነው። በህይወት ስትኖር በአንተ ላይፍ ውስጥ የሆነ ሰው ከተማረ ጥሩ ነው። ሞኝ ሰው ከራሱ ብልጥ ሰው ከሰው ይባል የለ። በእኔ የሚማር ሰው ስለሚኖር ያን መጽሐፍ ህትመት ላይ ቢደርስልኝ እና ደግሞ ሂስ የሚያደርገኝ ባለሙያ ባገኝ በጣም ደስ ይለኛል። እሱ ሜቢ የመኖሪ ተስፋ ይመስለኛል። ምናልባት እዚህ ቁጭ ብዬ የተሰማኝ ነገር አትመጣም ብለህ ተስፋ እንድትቆርጥ ያደረገ ነገር አለ? እኔ እንደዛ አላስብም ማለት ማሰብም አልችልም አላስብም። ሰው አይደለ የሆነ ነገር እኮ ይኖራል እኮ የሆነ ሳላቅ ያስከፋት ነገር እኮ ይኖራል ሊኖር ይችላል ካለ ሶሪ በዚሁ አጋጣሚ ይቅርታ። አለበለዛ ደግሞ የሆነ ጊዜ ትመጣለች ማለት እኔ በህይወት እስካለው ድረስ የሆነ ጊዜ ሰው ሆኖ የማይገናኝ የለም። ጊዜ ይፈጃል እንጂ ትመጣለች። እስከዛ ምንም ጠብቃታለሁ፣ ለመጠበቅ ዝግጁ ነኝ። ባንተ ህይወት ውስጥ ስልክ አለ? ደውሎ እንዴት ነህ የሚልህ ዘመድ አለ? የለም። ከበፊትም ስለማይፈልጉኝ ማንም የሚደውልም የለም። ስለዚህ አሁን ህይወትን ለማሸነፍ እየታገልክ ያለው ብቻህን ነው? ኦፍ ኮርስ ብቻዬን ነው። አንድ ከጎን የነበረችው እቺኛዋ ልጅ ነበረች ማለት ነው? ሁሉ ነገር እሷ ነበረች። አንድ ብዬ እንትን ማለት አልችልም፣ ግን ሁሉ ነገር ነበረች። ቤተሰቤም፣ ጓደኛዬም፣ ፍቅረኛዬም ምንድነው ከራሴ በላይ ማምናት ሰው ነበረች። እሷም አሁን የለችም። እንግዲህ እግዚአብሔር ያውቃል አይደል? የሚሆነው እግዚአብሔር ነው የሚያውቀው። ይሄ መልእክት እንደደረሳትም ይሄን ቪዲዮ ካየችው ያለችበትን ሁኔታ ታሳውቃለች ብዬ አስባለሁ። እንደው አደራም ጭምር ምለው አሁን በጣም የሚያሳዝን ታሪክ ነው ያለ። ብቻህን ብዙ ታግለሃል። እዚህ ቁጭ ብዬ ሳዳምጠው በጣም የሚያሳዝን ታሪክ ነው የሰማሁት። ግን እንደምታውቀው ደግሞ ዳቢሎስ የሚባል ጠላት አለ፣ አያዝንልህም። አሁን ከዚህ ቀጥሎ የሚያደርገው ምንድነው? በቃ ቀረች፣ ቴክስትም አላደረገችም፣ ሚዲያ ላይም ቀረብክ፣ ስለዚህ የሚፈልግ ሰው የለም፣ ገንዘብም የለም። ስለዚህ ምን ይላል? አሁን ደግሞ የመጨረሻ ጊዜ ራስን አጥፋ ነው የሚለው። እንዳትጠራጠር እሱ እንድትሞክር ነው የሚያደርገው። ስለዚህ በቃ መንቃት አለብህ አንተ። አሁን አባት ባይኖር እናት ባይኖር ዘመድ ባይኖር ሁሉ የሚወድህ ደግሞ አምላክ አለ አይደል? ስለዚህ የመጀመሪያው ነገር አሁን መሆን ያለበት ወደ አምላክ ጋር መሄድ፣ ቤተክርስቲያን መሄድ፣ መጸለይ። ሰው ወደ እግዚአብሔር ከተመለሰ አይቻልም የሚባል ነገር የለም፣ አለቀ የሚባል ነገር የለም፣ የሚዘጋ ምዕራፍ የለም። እግዚአብሔር በፈለገው መንገድ የሰውን ህይወት መቀየር የሚችል አምላክ ነው። አታምንም? ይሄ አምናለሁ። ማንም ባይኖርህ በቃ የዚህ ልጅ ህይወት አለቀለት፣ ምዕራፉ ተዘጋ ምናምን ሲል እግዚአብሔር ይደርስና ተአምር ይሰራል። ስለዚህ አንተ ለዛ ዝግጁ ሁን፣ ልብህን ክፈት፣ ወደ እግዚአብሔር ቅረብ።
ምንም ያልቅ ነገር ተስፋ የሚያስቆርጥ ነገር የለም። ሰው ከእግዚአብሔር ጋር ከሆነ ማለት ነው። በዓለም በኩል ከሆነ ግን እንደዚህ ነው የሚሆነው። በቃ እንዳየው ነገር መክሰር፣ ማጣት፣ መከዳት ምናምን ነው ዓለም ያለው። ስለዚህ ለሁሉም ህይወታችን ነገር መፍትሄ ያለው እግዚአብሔር ጋር ነው። የሚወድህ አባት፣ የሚወድህ አምላክ አለ ማንም ባይኖር እንኳን። ስለዚህ እንዳትረሳ፣ ብቸኛው መፍትሄ ሰው ጋር አይደለም ያለው። አሁን ብቸኛው መፍትሄ ለአንተ ህይወት የሚሆን ነገር መፍትሄ ያለው እግዚአብሔር ጋር ነው። ወደ እግዚአብሔር መመለስ፣ መጸለይ። ምንድነው አምላኬ ሆይ የምትነግረኝ በእኔ ህይወት ውስጥ መፍትሄ ምንድነው ብለህ ጠይቅ። ስትጠይቅ፣ ልብን ስከፍት፣ አይንን ስገልጥ እግዚአብሔር ሁሌ መፍትሄ ስላለው እሱን መተማመን ያለብህ ነው። ዝግጁ ነህ ለዛ? ጭብጨባ ያስፈልጋል። ደስ እንግዳችን ስለነበርክ ታሪክህን ስላካፈልከን በጣም ደስ ብሎኛል። እግዚአብሔር ያክብርልን። አመሰግናለሁ። እሺ እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ ብያለሁ። ቴንኪው በጣም